ሚኖክሲዲል የከፍተኛ ደም ግፊት መድኃኒት ነው። ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ብዙ ጊዜ ሰዎች ለጺማቸው፣ ለግንባራቸው፣ ለቅንድባቸው፣ ለተለያዩ ቦታዎች ፀጉርን ለማብቀል የሚጠቀሙበት ሚኖክሲዲል የመጀመሪያ አገልግሎቱ ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን የምንለውን ማከም ነው። ዶክተሮች የሚጠቀሙት በጣም በከፍተኛ ሁኔታ የደም ስሮችን የማስፋት ባህሪ ስላለው ነው። ይህም ደግሞ ከፍተኛ የሆነ የደም ግፊትን እንዲቀንስ ያደርግልናል ማለት ነው። ነገር ግን እነዚህ ሰዎች ለደም ግፊታቸው ብለው ይህንን መድኃኒት በሚጠቀሙበት ሰዓት አላስፈላጊና የተለያዩ ሰውነት ክፍሎቻቸው ላይ ፀጉር ማብቀል ይጀምራሉ። ይህም እንደ ሳይድ ኢፌክት ማለት ነው። ይህም በህክምና አጠራሩ ሃይፐርትሪኮሲስ ይባላል። ከዛ ሪሰርቸሮች ወይም ደግሞ እነዚህ ጥናት የሚያደርጉ ሰዎች የዚህን የመድኃኒት ሳይድ ኢፌክት ይወስዱና ወደ ጥሩ ነገር ቀይረውት ፀጉር ለማብቀያነት ለምን አንጠቀመውም ብለው እንደዚህ ፎቶ ላይ በምታዩት መልኩ ለፀጉር ማብቀያና ማሳደጊያነት ደርማቶሎጂስቶች ወይም ደግሞ የቆዳ ሐኪሞች የሚያዙት መድኃኒት ሆኗል ማለት ነው። እናም ስለዚህ አንዳንድ ጊዜ ሳይድ ኢፌክቶች ትሪትመንት ይሆናሉ ማለት ነው። ይህንን መረጃ ሚኖክሲዲል ለሚጠቀሙ ሰዎች ሼር አድርጉላቸው። አካውንቴንም ፎሎ አድርጉልኝ። አመሰግናለሁ።